ቃልዲስ ፖድካስት ትዝታውን በድምጽ ትዝታውን በድምጽ ሙዋዘጥ ዘፌርማታ ተመልሰናል። አድማጮቻችን ያደመጣችሁ የምትገኙት በኤፍኤም ፍሪኩዌንሲ 102.0 ጅማ ዩኒቨርሲቲ ማህበረሰብ ተኮር ሬዲዮ ጣቢያ ነው። ፕሮግራማችን ሙዋዘ ጥበብ ዘፌርማታ የተሰኘው ዘውትር እሁድ ከ5 ሰዓት እስከ 6 ሰዓት ከ30 ድረስ የምታደምጡት በልዩነት በተመስጦ በጉጉት የምትጠብቁት ፕሮግራማችን ነው። እንግዲህ መሸጋገሪያ አድርገን አለማየሁ ገላጋይን ስልክ ሞክረን የተረጋጋ ቦታ እንደሆነ አረጋግጠን መተናል። ከደቂቃዎች በኋላ በአየር ላይ አውለን እንዲህ የተወዛገብንበትን መጽሐፍ በደንብ እንጠይቀዋለን አይደል? በስፋት የምናነሳ ነው የሚሆነው። በነገራችን ላይ እንዳልኩሽ የተጠላው እንዳልተጠላው የሚገርም ሀሳቦችን በውስጡ ይዟል። ቅድም እንዳልኩሽ አጻጻፍ ስልቱን እኛ መወድስ ነው ብለናል አይደል? እሱ ደግሞ አጻጻፍ ስልቱን ራሱ በአንደበቱ ደግሞ ይነግረናል። ምን እንደሆነ በደንብ ሰፋ አድርጎ ይነግረናልና ከሱ ጋር ሄሎ ጤና ይስጥልን። እድሜ ይስጥልን። እንደምን አለማየሁ ገላጋይ? እኛ አመሰግናለሁ። ደህና ዋልክ? እግዚአብሔር ይመስገን። እንግዲህ አድማጮቻችን የዛሬ እንግዳ አድርገን የጋበዝ ነው ጋዜጠኛ እንዲሁም ደግሞ ደራሲ አለማየሁ ገላጋይን ነው። ዛሬ መጽሐፉን እያነሳን የነበረው የተጠላ እንዳልተጠላ አዲሱን መጽሐፉን ነው እየዳሰስን የምንገኘው። እኛ ግን ከማውራታችንም ብዙ ከመነጋገራችንም በፊት አለማየሁን በስልክ አግኝተናል። አለማየሁ ገላጋይ እንዲሁ አለማየሁ እያልኩ እንዳላወራ ከልዩ ይቅርታ እየጠየቁ አሌክስ እያልኩ እንዳወራ ይፈቀድልኝ መጀመሪያ? አዎ ተፈቅሏል። ተለመደ እኮ አሁን። አዎ የጥበብ ሰዎች እንግዲህ አንቱ ማለት ከባድ ነው። አዎ ልክ ነው። እሺ አመሰግናለሁ። መጀመሪያ ላይ ግን አሌክስ እኛ ጥያቄን ከማንሳቴ በፊት ትንሽ ስለ መጽሐፉ ብትነግረኝ ደስ ይለኛል። ስለ አጻጻፉም ስላለውም ሁኔታ አዲስም ስታይል ነውና ትንሽ ብትነግረኝ። መጽሐፉ ነባር ቅርጾችንና ነባር ጭብጦችን ወደ ዘመናዊ ስነ ጽሁፍ ውስጥ ማምጣት ዓላማ ያደረገ ነው። ጭብጦቹ ታሪክ ቀደም ሲባል በተለያዩ መንገዶች ሲተላለፉ የነበሩ ታሪኮችን ገልብጦ የሚመጣ ነው። በቅርጽ ደግሞ ቀደም ሲባል አባቶቻችን ሲጽፉት የነበረበት መንገድ እንደ ፍሪቨርስ በቃ ነጻ ግጥም ይሆንና ወደታች እየወረደ የሚተርክ ናሬት የሚያደርግ ልቦለድ ነው የጻፍኩት። ሙሉ ትኩረቱ ግን በዚህ ዘመንና በዚህ ትውልድ ላይ መሰረት ያደረገ ነው። እነዚህን በሙሉ አደባልቆ አንድ ላይ የያዘ ነው። ቆንጆ አሌክስ፣ እንደው መወድስ ነው ማለት እንችላለን? አይ መወድስ አይባልም። መወድስ ሳይሆን ዝም ብሎ ናሬት የሚደረግ ነው። የሚተረክ መነሻዎች አሉት። የዚህ ዘመን ላይ ያሉ ብዙ ችግሮች ቢኖሩም ከችግሩ ውስጥ መሰረታዊ ነው ብሎ የታሰበው ላይ አንዱ ላይ ፎከስ በማድረግ የሚተርክ ነው። መፍትሄ ለማቅረብ የሚሞክር ዋና ካራክተር አለበት እና ያን ካራክተር ምናልባት ሀገር አቀፍ ሳቢያችን ላይ ሀገር አቀፍ ግንዛቤያችን ላይ መሰረት አድርጎ ነባሮቹን የሚበረታቱትን አበረታቱ የሚነቀፉትን እየነቀፈ የሚቀጥል ልብ ወለድ ነው የተጻፈው። እሺ ሸጋ፣ በነገራችን ላይ ያው እንግዲህ አሌክስ አዲስ አይነት አጻጻፍ ስልቶችን በመሞከር ትታወቃለህና ሀሰተኛ በእውነት ስምም እንደዚሁ አዲስ አይነት አጻጻፍ የመጣ ስልት ነበር። እንደው ከዚህ ጋር ተያይዞ አንድ ጥያቄ ላንሳ እስቲ። እነዚህ ሀሰተኛ በእውነት ስምን ተከትሎ 3 4 ተከታታይ 4 መጽሐፎች 3 ናቸው አይደል
ይሄኛው የመጨረሻው ነው ልንል እንችላለን? አዎ እንግዲህ የምናብ ጉዳይ ከሪያሊቲ ከእውነታ ውጪ ነው። ምናብ ሰፊ የሚያካልለው ሰፊ ነው። የሚሄድበትም አቅጣጫ የተወሰነ አይደለም። መቀጠል ካስፈለገ የሚቀጥልበት ሌላ መንገድ ይኖር ይሆናል። ግን በኔ እይታ እንደውም ሶስተኛው ላይ አብቅቷል ብዬ ነበር። ግን ይሄኛውን ልቦለድ ያደገምኩ ከሌሎቹ አነስ ትላለች። ግን የያዘችው ቁም ነገር የተሻለ ጠንከር ያለ ጠነን ቃልዲስ ፖድካስት ትዝታውን በድምጽ ትዝታውን በድምጽ